ሰላም የዩቲዩብ ተመልካቾቻችን፣ በዛሬው ቪዲዮ እንዴት አድርገን በፕሪሚየር ፕሮ የሰብታይትሎችን አውቶማቲካሊ እኛ ሳንነካ እንግሊዘኛ ሰብታይትሎችን እንዴት እንደምንሰራ በፕሪሚየር ፕሮ እናያለን። ለመጀመሪያ ያህል ይሄን ይመስላል። እኔ ቪዲዮ ኢምፖርት አድርጌያለሁ። አሁን እዚህ ጋር ይሄ በፊት የሰራሁት ነው፣ እያጠፋሁት ነው። ቪዲዮ ይሄን ይመስላል። ምንም ድምጽ የለውም። ድምጽም ኦዲዮ ኢምፖርት አደርጋለሁ። መጀመሪያ ኢምፖርት ለማድረግ ሚዲያ ብሮዘር ላይ ትገቡና የራሳችሁን ኦዲዮ ትመርጣላችሁ። የኔ ያለበት ፋይል እዚህ ነው። ስለዚህ እዚህ ጋር ኢምፖርት አደርጋለሁ። ከዛ ፕሌይ እለዋለሁ። የራሱ የሆነ ኦዲዮ ምናምን ይኖረዋል ማለት ነው። አሁን እዚህ ጋር ድምፁ እየተሰማ ስላልሆነ ነው፣ ራሱ ኮፒራይት ስለሚለኝ ነው የተውኩት። ነገር ግን ምን ታደርጋላችሁ እናንተ ኦዲዮ እንደዚህ ታስገቡና ይሄ አሁን ኦዲዮ ይሰማል። ስለዚህ እዚህ ጋር ትደልታላችሁ። ከዛ በኋላ ይሄው አሁን ኦዲዮ አለው። ያው እኔ ሙት አድርጌው ነው እንዳይሰማ። እናንተ ጋር ይሰማል። የራሳችሁ እንግሊዘኛ ኦዲዮ ትከታላችሁ። ከዛ እችኛዋን ታበሩና ቴክስት የሚለውን ከዛ በኋላ ክሬት ትራንስክሪፕሽን ትላላችሁ። እዚህ ጋር ይሄው እኔ እንደማደርገው እንግሊሽ የሚለውን ወደ እንግሊሽ ከሆነ ከዛ ሁለት ስፒከር የተለያዩ ሰዎች የሚያወሩ ከሆነ አዎ ትላላችሁ። እዚህ ጋር የስ ትላላችሁ። አንድ ሰው ብቻ የሚያወራ ከሆነ ኖ የሚለውን መንካት ትችላላችሁ። እንደተመቻችሁ ነው። ይሄ ራሱ ስለሚለያይ ነው። ትራንስክራይብ ትላላችሁ። ከዛ ይሄው ራሱ እንደዚህ ያመጣል። አሁን እየጀመረ ነው ፕሮሰስ አድርጎ እስኪጨርስ። በቃ አሁን ፕሮሰስ አድርጎ እየጨረሰ ነው። ይሄ ካለቀ በኋላ ምንድነው የምታደርጉት? ይሄው ራሱ አመጣ። ነገር ግን እዚህ ቪዲዮን ብታዩት ምንም አይነት ነገር የለውም። ጀስት ያለውን እንትን ሃይላይት እያደረገ ያሳያቸዋል ከላይ ላይ ምን እያወራ እንደሆነ። መጀመሪያ ምንድነው የምናደርገው? እቺ ሲሲ የምትለዋን ክሬት ካፕሽን የምትለዋን ትነካላችሁ። ከዛ ትመርጣላችሁ እዚህ ጋር እኔ እንደማደርገው። ከዛ በኋላ እነዚህን ነገሮች ስፔሳቸው ምናምን ላይናቸውን ኤዲት ታደርጋላችሁ። ብዙም ሰከንድ እንዳይፈጅ ቶሎ ቶሎ እንዲቀያየር አንድ ላይን ላይ ወይ ሁለተኛ መስመር ላይ እንዲያወራ ምናምን ማድረግ ይቻላል። እዛ ሲንግል ላይን ምናምን ትላላችሁ። ከዛ ክሬት ትላላችሁ። ኦኬ ስትሉት እንደዚህ ያመጣል። ገና አሁን አልመጣም። ለምንድነው? ገና ፕሮሰስ እያደረገ አልጨረሰም። ስለዚህ አሁን ፕሮሰስ አድርጎ ጨረሰ። በቃ ይሄን ይመስላል። ይሄው ካፕሽን ራሱ አውቶማቲካሊ እኛ ሳንጽፍ ምንም ሳንጨነቅ በራሱ የሚገርም ካፕሽን ራሱ አስገባ ማለት ነው። ከዛ ይሄን ካፕሽን ምናልባት ከለሩን መቀየር ልትፈልጉ ትችላላችሁ። የተለያየ ነገር ኤዲት ማድረግ ከፈለጋችሁ ምንድነው የምታደርጉት? መጀመሪያ ሰሌክት ነው የምናደርገው የምንፈልገውን የቴክስት ብዛት። ሙሉውን ነው እኔ አሁን ኤዲት ማድረገው። ሙሉውን ትነካላችሁ። ከዛ እዚህ ጋር ትመጡና ይሄው ይሄኛውን ታበራላችሁ። ከዛ ቴክስት ኤክስቴንሻል ግራፊክስ ላይ ቴክስት የምትለዋን ታያላችሁ። ከዛ እኔ አሁን ወደ ቢጫ መቀየር ስለምፈልግ ቢጫ አደርገዋለሁ። ከዛ ኦኬ እላለሁ። ከዛ ኦኬ ስለው ይሄው አያችሁ ተቀየረ። አሁን ይሄ በቃ የሚገርም እንትን ነው፣ ካፕሽን ነው። ሳይዙን መጨመር ትችላላችሁ። የተለያዩ ነገሮችን እዚህ ጋር መጨመር ትችላላችሁ። አሁን ለምሳሌ እዚህ ጋር ይጽፋል፣ ሳይዙንም ጨመርኩት። ፓርቲኩላር የሆነ የኦዲዮ ሬንጅም መጠቀም ትችላላችሁ። ለምሳሌ ሁሉንም ቢጫ ማድረግ አልፈልግም ይሆናል ወይ ሳይዛቸውን ልቀያየር ይችላል። ስለዚህ የተወሰነችዋን ብቻ እንደዚህ ሰሌክት አደርጋለሁ። ያው እንደምታዩት እንደዚህ ሰሌክት ታደርጋላችሁ። ከዛ ትሄዱና ከለሩን ብቻ ትቀይራላችሁ ማለት ነው። አሁን ከለሩ ይቀየራል። የበፊቱ ይሄ ቢጫ ነው። ከዛ ወደ ምን ይቀየራል? ወደ ሰማያዊ ይቀየራል ማለት ነው። በተወሰነ ሬንጅ ውስጥ እንዲሰራ ከፈለጋችሁ እንደዚህ ሰሌክት አድርጋችሁ መንካት ትችላላችሁ። ካፕሽኑ አሁን ይሄ ነው። ከዛ ከፈለግ ሳይዙን መጨመር መቀነስ እችላለሁ እዚህ። አሁን ይሄን በጣም ሳሳንሰው ይኸው እንደዚህ ይሆናል። የመጀመሪያው ይሄና ይሄ ደግሞ ቀጣዩ ነው። ስለዚህ የኔ መሰለ ኤዲት መስራት ትችላላችሁ። ሰብስክራይብ፣ ላይክ ማድረግ እንዳረሱ። እስከ ቀጣይ ቪዲዮ ይመቻችሁ።